ሺአ ነው ወይንስ ወሃቢያ ነው ረሱላችንና አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ የማይቀበል? እኔ ከራሴ ምንም ነገር ሳልጨምር ብቻ አረበኛ ለማትችሉ ወንድምና እህቶች አረበኛውን ብቻ እተረጉማለሁ። ከዛ ውጭ አፍ ሲከፈት ሆድ ይታያል እንደሚባለው መጀመሪያ ወሃቢዮች በምን መልኩ ረሱላችንን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ይገልጿቸዋል የሚለውን አብረን እናያለን። ከዛ ደግሞ ሺዓዎች በምን መልኩ ረሱላችንን ይገልጿቸዋል የሚለውን አብረን እናይና በምናየው አገላለጽ የትኞቹ ናቸው ረሱላችንን የሚያከብሩት የሚቀበሉት፣ የትኞቹ ናቸው ረሱላችንን የሚያዋርዱት የማይቀበሉት የሚለውን አብረን ለራሳችን ውሳኔ እንሰጣለን ኢንሻአላህ። አሁን አብረን የወሃቢዮቹን አመለካከት አብረን እንመልከት። حفصة رضي الله عنها مرضت فاستأذنت أن تذهب لأبيها بيت عمر وأذن الرسول لها فراحت. لما راحت بيت عمر قال جيبوا لي ماريا القبطية، فأتوا بها ودخل بها النبي في غرفتها في حجرتها. وحفصة رجعت في ذيك الليلة، قام رجعت لقت الرسول معها في الغرفة، قالت ما لقيت إلا غرفتي، ليش ما رحت لغرفة عائشة؟ وش دخلك عندي؟ أنا بفعل وأترك. وصار من الكلام الشيء الكثير، فالرسول يهدئها رضي الله عنها اسكتي. እንግዲህ እንደሰማችሁት ይህ ሸኽ ሳውዲያዊ ሸኽ ነው። ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ እናታችን ሐፍሷ ታማ አባቷ ቤት አረፍ ለማለት በሄደችበት ሌላኛዋን ሚስታቸውን አምጥተው አልጋዋ ላይ ሲያስተኙ እሷም መረጃው ደርሷት እናታችን ሐፍሷ መታ እሪ እንዳለች ልብ አድርጉ። እንግዲህ በምን አይነት ሁኔታ ረሱላችንን እየገለጿቸው እንዳሉ ልብ እንድትሉ ፈልጋለሁኝ። እንግዲህ እኔ ወላሂ እሱ ስላለው እንጂ ቃሉን መድገም እየከበደኝ ነው እምተረጉምላችሁ፣ ግን የነዚህ ሰዎችን ማንነት እንድናቀው ነው። ከዚህ በፊት ወሃቢያው ክፍል ሺዓዎች ሷሃቦችን ይሳደባሉ፣ ሷሃቦችን ይራገማሉ ምናምን ብለው እንደ ካፊር ያቀርባሉ አይደል? እስኪ አሁን ደግሞ እነሱ ረሱላችንን እንዴት አድርገው አንቋሸውና አዋርደው እንደሚያዩዋቸውና ለህብረተሰቡ እንደሚያቀርቡ ከአንድ ተራ ከሰካራም ያነሰ ሰው አድርገው እንዴት እንደሚስሏቸው እንድትመለከቱ ፈልጋለሁ። እንግዲህ ደግሜ ማብራራት ስለከበደኝ ነው ይሄንን ቃል። እስኪ ወደ ሁለተኛው ቪዲዮ አብረን እንመልከት። أطلق النجاسة على المشركين. نعم، النبي صلى الله عليه وسلم أبواه كان مشركين، فأبواه حسب الآية الكريمة من النجاسة المعنوية. تفضل. إيه تاني؟ ይህንንም ሸኽ አብዛኞቻችሁ ታውቁታላችሁ። በጣም ክፍታፍ የሆነ ሰው ነው፣ ግብፃዊ ነው፣ ትልልቅ ዩኒቨርሲቲዎችም ላይ አስተማሪ ነው፣ ሙፍቲም ጭምር ደረጃ የደረሰ ነው። እንግዲህ ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ የተወለዱት ዛሂርይ ሳይሆን ማዕናዊ ከሆነ ነጃሳ ማሐፀን ነው የተወለዱት። ወላጆቻቸውም ሙሽሪኮች ስለነበሩ ነጃሶች ናቸው። እሳቸውም አላሁም ሙስተዓን ብቻ እሱ ስላለው ነው ይሄንን እንድታውቁት እያቀረብኩት ያለሁት። ቃሉን ለመድገም ምን ያህል እየከበደኝ እንደሆነ እንድትረዱኝ እፈልጋለሁኝ። ቁርአን ረሱላችን ወደ ዱንያ መጥተው በነብይነት እስከተላኩበት ጊዜ ድረስ ያሉ ሰዎች አንደኛ ዘመነል ፈትራ፣ ሁለተኛ ማንኛውንም ህዝብ መልእክተኛ ሳንልክ የምንቀጣ አይደለንም እና ሌሎች በርካታ ከ20 በላይ የቁርአን አንቀጾች አሉ የረሱል ሰለላሁ ዐለይሂ ወላጆች ሙእሚኖች እንደሆኑ የኢብራሂምን ዲን ተከታይ እንደነበሩ ረሱላችንም ደግሞ ከጧሃራ ማሐፀን ከኢብራሂም ጀምሮ ነስላቸው በጧሃራ ማሐፀን ተረማምዶ እሳቸው ጋር እንደደረሰ ከሳቸው በኋላም በፋጢመቱ ዛህራ አለይሃ ሰላም ያለፈው የዘር ሐረጋቸው በጧሃራ ማሐፀን ውስጥ የተረጋገጠ ያለፈ መሆኑን በሐዲሶቻችን በቁርአኖቻችን መጥቶ ያለ እሱ ግን እኔ እንጃ ብቻ ፍርዱን ለእናንተ ትቼዋለሁ። ወደሚቀጥለው ቪዲዮ እንሂድ። الصحابة كانوا إذا سافروا بعضهم يأتي للنبي صلى الله عليه وسلم مثلا بثياب حرير، لا يعني أنك يا رسول الله البسها، لكن يهديها النبي صلى الله عليه وسلم لمن يشاء. فجاء هذا الرجل براويتي خمر، وكان الخمر عندهم قبل تحريمه مشروبا عاديا يعني مثل شرب العصير،
ولا يعني أن النبي صلى الله عليه وسلم يستعمله، لكن ربما يهديه أو يبيع. ይህ ሰው ደግሞ ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ሰው ደግሞ የሚለው እንግዲህ ረሱላችን ሰለላሁ ዐለይሂ ሀዲያ መጠጥ መጥቶላቸው አስካሪ መጠጥ ልብ አድርጉ ይሸጡ እንደነበረ ነው እየተናገረ ያለው። ፕሮፌሰር ዑረይፊ ይሉታል፣ ሳውዲያዊ ነው። ይሄም እኒህ ሰዎች እነማን ናቸው የሚለውን ነገር እንድታውቁ ትፈልጋለሁ። በነገራችን ላይ ረሱላችን እንደዚህ የሚያጥላሉ ኔጌቲቭ የሆኑ ነገሮችን ጽፈው ያስተላለፉልን በሐዲስና በታሪክ ስም በኒ ኡመዮችና በኒ አባስዮች ናቸው። ከዛ ያለፈውን ደግሞ በጣም የሚገርማችሁ እስኪ ይህንን ሁለተኛውን ቪዲዮ ተመልከቱት። ይኸው ሰው የሳውዲም የተለያዩ ሀገራቶች ዑለሞች ሲንጫጩበት ጊዜ ይቅርታ ጠይቋል። ይሄ ማለት ምንም አይነት መረጃ ሳይኖረው ነው ይሸጡ ነበረ መጠጥ ብሎ ያለው ማለት ነው። እስኪ ቪዲዮን ተመልከቱት። الشيخ محمد العريفي بيانا اعتذر فيه عن تصريحات نسب فيها إلى النبي صلى الله عليه وآله وسلم بيع الخمر وإهداءه. وقال العريفي إنه بعد التأمل ظهر له خطأ فيما قاله، وكانت وسائل إعلام سعودية هاجمت قناة العالم واتهمتها بفبركة مقطع እንግዲህ እንዳያችሁት የተለያዩ አህለል ቤት ተከታይ ወይንም በተለምዶ ሺዓ የምንላቸው ክፍሎች እንዴት ረሱላችንን በዚህ መልኩ ያጠለሽብናል፣ እንዴት መጠጥ ነጋዴ ያደርጋቸዋል፣ መጠጥ ጠጪ እንዴት እንደዚህ በዚህ መልኩ ይወስፋቸዋል ብለው ሲንጫጩ ጊዜ ይቅርታ ጠየቀ ማለት ነው። ይህ ማለት ምንም አይነት መረጃ ሳይኖረው ነው። ይህንን ጉዳይ ضعيف እንኳን መረጃ ሳይኖረው ነው ረሱላችንን ሲያጥላላ የነበረው ማለት ነው። እንግዲህ ወሃቢያው ክፍል ረሱላችንን እንወዳለን እንከተላለን ቢልም ሐቂቃው ልባቸው ውስጥ ያለው ግን የረሱል ደረጃ አሁን ያያችሁት የሰማችሁት ነው። የዚህ አይነት በርካታ ቪዲዮዎች አሉ የሚያጅባችሁ። እነዚህን ሁሉ መረጃ ያላቸውንም መረጃ የሌላቸውንም እንትኖች ረሱላችንን እንደው ደረጃቸውን ዝቅ የሚያደርጉት ጉዳዮችን ምሳሌ አሁን ሶሂህ ቡኻሪ ላይ ረሱላችን ከአንድም 3 ጊዜ ራሳቸውን ሊያጠፉ ነበር ይላል። ወደ ተራራ ወጥተው ራሳቸውን ፈጥፍጠው ማለት ነው። እነዚህ አይነት የረሱልን ክብር የሚነኩ ሐዲሶችን ሱፊያውም ክፍል ይሁን ሺዓው ክፍል አይቀበላቸውም። የተተው ጭራሹን እኒህ አይነቶቹን ሐዲሶች እንዳናያቸው የሚሉ አካላቶች ናቸው። እነዚህኞቹ ደግሞ እንደምታዩት ነው ከረሱል ማንነት ጋር እንደው ነብይ ከሆነ ወይ የነብይነት ደረጃ ከደረሰ ሰው ጋር ሳይሆን እንደው በአካባቢያችን እንደው ሰካራም እንደዚህ ራሱን የሚጥል ብለን አውርደን የምናስበው ሰው እንኳን ሊሰራው የማይችለውን ማንነት እሳቸው ላይ ገጥመውላቸው ለህብረተሰቡ ሲያስተዋውቁ እያያችሁት ነው። እንግዲህ ሁሉም ልብ ያለው ልብ ይበልላለሁ። እንግዲህ የእናንተ ፍርድ ምንድን ነው? ከዚህ በፊት የለቀቁት ቪዲዮ ላይ የአህለል ቤት ተከታዮች ወይንም ነፍሳቸውን በጀነት አላህ ያውለውና አያቱላህ አሊ ኻመናኢ ረሱላችንን አላሁመ ሰሊ ዐላ ሙሐመድ ወዐላ ሙሐመድ እንዴት አድርገው ኻቲመል አንቢያ ሱብሃንአላህ የገለጹበትን አገላለጽ ሂዳችሁ ተመልከቱት። እንግዲህ ፍርዱን ለእናንተ ትቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ